እግዚኦ መሐረና ክርስቶስ እግዚኦ መሐረና ክርስቶስ። እንዲው ሚዲያ ላይ የምትነጋገሩት ነገር ሲዘጋ በመድኃኔዓለም እግዚኦ ከማትመጥን የሴት ጋር ነው ያለሁት። እኔ ላንተ አልመጥንህም። እግዚኦ መሐረና ክርስቶስ። ኧረ ምን ነካቸው የቡታጅራ ዩቱበሮች በእውነቱ እግዚኦ። ማርክና ቤዛ ደግሞ የሚነጋገሩት ቃላት በጣም ነው የሚያስጠላው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጎ ወዳችኋለሁ፣ አከብራችኋለሁ። እውነት እንደምናውቀው ማርክ ዝምተኛ የማይናገር ልጅ ነበረ። እውነት ዛሬ ሲናገር ለነገሩ እሷን በጣም ተናግራለች። በጣም ሚዲያ ላይ የማይወጣ ነገር ነው ያወጡት። ይደብራል በጣም የሚየነ ከሁሉም ነገር ንግግራችሁ ይላል። በጣም ነው የሚያስጠላው። እንደዚህ ባትነጋገሩ ጥሩ ነው ብዬ ነው የማስበው። ችግር ካለ ከካሜራ ጀርባ ብትጨርሱት አሪፍ ነው ብዬ አስባለሁ። እውነት ለመናገር ነው ማለት ነው። እንደኔ ይሄንን ነው የምለው። እንደዚህ ሚዲያ ላይ ወጣችሁ በረስ ማአሚ በለም ይደብራል። በጣም እውነት ይደብራል ከሚባል በላይ። እንደዚህ ባትሆኑ ጥሩ ነው ብዬ ነው የማስበው። እውነት ለመናገር እንዴ ትንሽ ክብር የሚባል ነገር አለ እንዴ። ራሳችሁን ትንሽ እንትን አትሉም እንዴ? ትንሽ ራሳችሁን ለማስከበር መሞከር አለባችሁ። እንደዚህ ይሄንን ያህል መዋረድ ራሳችሁን አታስከብሩም እንዴ? እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ በጣም ነው የሚደብረው። ማርያምን ከሚባል በላይ ንግግራቸው በጣም በጣም በእውነት እንደዚህ ሆኖ የመጣው ብር ቢቀርባችሁ ምን አለ? ማርያምን ለምን ባፍንጫ አይወጣም? እንደዚህ ሆኖ የመጣው ብር ለምን አይቀርባችሁም? እስመ አብ እንደዚህ ሚዲያ ላይ ተዋርዳችሁ ያመጣችሁት ብር ለምን አይቀርም? ለምን አይቀርባችሁም? ከማይመጥነኝ ሰው ጋር ነው የተቀመጥኩት እኔ ላንተ እኔም ከማተ ጋር እስካሁንም መቆየት የለብኝም ነበር። ጊዜንም ማባከን የለብኝም ነበር። በፈጣሪ ስም ኧረ ይደብራል። ማርያምን እግዚኦ 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 ነው እግዚኦ እግዚኦ። ምን አይነት ጊዜ ላይ ደረስን? እውነት እግዚኦ የምሬን ነው። ምን አይነት ጊዜ ላይ ደረስን ነው የምለው። የምር እንደዚህ አይነት ጊዜ ላይ ደረስን። መከባበር የሌለበት ጉድ እግዚኦ። ከሁሉም ነገር ክብር ይበልጣል። እውነት መከባበር ይበልጣል። እንደዚህ ከሆነ ቢቀር ነው የሚሻለው። እንደዚህ የምትሆኑ ከሆነ እውነት ኧረ በጣም ነው የሚደብረው። እንዴ ከካሜራ ጀርባ ያለውን ነገር ጨርሳችሁ ለመንጣት አትሞክሩ። እንደዚህ ብቻ ምን ልበል እንጂ አላውቅም። በእውነት ለመናገር እኔ አላውቅም። በጣም ይደብራል ንግግራቸው፣ ዘግቶኛል። ይቅርታ አድርጉልኝና እንደዚህ መነጋገር በፍጹም የለባቸውም። እውነት ለመናገር በጣም በጣም የሚያስጠላ ንግግር ነው የሚነጋገሩት። በጣም በጣም የሚያስጠላ ከሚባል በላይ። እውነቴን ነው። እንደዚህ አይነት ንግግር ለምን አስፈለገ? የምር ለምን አስፈለገ? አይደብርም? ይደብራል በጣም ማርያምን። እንዴ እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴ ትንሽ ለራሳችሁ ክብር የሚባል ነገር እንኳን አታውቁም እንዴ? ሌላው ይቀር ለራሳችሁ ክብር የሚባል ነገር በኢየሱስ ስም ብቻ ይደብራል። የእውነት ለመናገር በቃ መለያየት ካለባችሁ መለያየት ነው፣ አለቀ። ምን ቃላት ነገር ምን ያዘረጋግፋችኋል? የምሬ ነው። ለምን በስመ አብ ይደብራል በጣም። ቃላታችሁ ደግሞ እኮ ሚዲያ ላይ ወጣችሁ የምትለፋለፉት ቃላት ሲዘጋ በስመ አብ ተው።